እንዴት ናችሁ? መሪም ነኝ ከነጎኒዳ። ዛሬ ደግሞ አጠር ያለች ስለ ሎሚ ስኩል ግጥም ይዤላችሁ መጥቻለሁ። ላይክ ሰብስክራይብ እንዳይረሳ። የግጥሜ ርዕስ ሎሚ ስኩል። የእውቀት ብርሃን ሎሚ ትምህርት ቤቴ እንደ ሎሚ መዓዛው የሚጣፍጥ ለአእምሮ ምግብ እውቀትን የሚያፈስ በቅጥሩ ገብቶ ያልተማረ የለም ተስፋን ሰንቆ ለነገ የሚተን መምህራን ሆነው የጥበብ ምንጮች ተማሪው ሲተጋ ለታላቅ ግቦች ሎሚ ትምህርት ቤቴ የእውቀት ማማ ነሽ። ስምሽ ከፍ ይበል በሁሉ ይሰማ የፊደል ገበታ የጥበብ መጀመሪያ ለሀገር ፋና ለክብር መከታ ብርሃን የፈነጠቀሽ ለጨለማው አእምሮ ትኖሪያለሽ ሁሌም ታሪክሽ ተከብሮ ትኖሪያለሽ ሁሌም ታሪክሽ ተከብሮ። ግጥሜ ይህን ይመስላል። ላይክ እና ሼር እያደረጋችሁ አበረታቱኝ። ሎሚ ስኩል ሁላችንንም እያገዘና ኑ አብረን እንስራ እያለ ነው። ቀና ከምንም በላይ ጥቅምን ሳይሆን አብረን እንደግ፣ አብረን ከምንም በላይ እንደማንኛውም ጥቅምን ብቻ ሳይሆን አብረን እንጠቀም። እውቀትን ላካፍላችሁ ኑ ስሩ እንደኔ እያለ የሚጋብዝ ወንድማችን ነው ተሴ። ይህን የምትሰሙና መማር የምትፈልጉ ወይም ለጓደኞቻችሁ ለዘመዶቻቸው ቢማሩ ከምንም በላይ ራሳቸውን ይለውጣሉ ብላችሁ ለምታስቧቸው ወንድም እህቶቻችሁ ማስመዝገብ ማስተማር ትችላላችሁ ማለት ነው። እንደዚህ በተረፈ እንደምታወርቸው ናቸው ትምህርት ቤታችን እዚህ ጋር ነው የሚለቀቅልን። እንግዲህ እንደምታዩት ነው። ይሄ ፕሮግራም ትላችን ነው፣ ካላንደራችን ነው።